ቅድመ ሁኔታዎች አሉኝ። እኔም በጣም ሞኝ ነኝ። እንዴት አሰብኩ አንተ ለእኔ አዝነህ ነው እንደዚህ ያልከኝ ብዬ ምለው። አንድ ላይ ነው የምንሰራው በዚህ ጉዳይ። ሁለተኛው ቅድመ ሁኔታ ደግሞ የፕሮጀክት ሁሉንም ፋይናንሽል ሁሉንም ወደ ራሴ ታዞራለሽ። ፕሮጀክቱን ስለመስረቅ እያሰብክ ነው እንዴ? እኔ ለአንቺ ፕሮጀክቱ ነው ፍላጎቱ አይደለም እንዴ እንጂ ገንዘቡ አይደለም። የራስሽ ነገር ትዝ አይልሽም እንዴ? ያንተ ጥያቄ እኔንም ፍላጎት የለኝም። ሌላ መንገድ እፈልጋለሁ። ትርጉም በራሴ ተርጓሚ አሊ ከድር @አሊከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በተጨማሪም ትርጉም በራሴ አሊ ከድር ቲክቶክ እና ትርጉም በራሴ አሊ ከድር ቴሌግራም ቻናል እንደ አማራጭ ፎሎ እና ሰብስክራይብ እያደረጋችሁ የሚለቀቁ ስራዎችን ተከታተሉ። በፍቃድ የተነሳ እኮ ነው የደወልኩልህ። አንተ እርዳታ አስፈልጎኛል። አንተ እኔም መርዳት የምትችል ከሆነ እባክህ ንገረኝ። አይ እኔ ምንም ማድረግ አልችልም ሃይደር። አቲሽ ከረሃንን እኔ መቃወም አልችልም። እሱ ካወቀ እኮ ጦርሽ በቃ ይብቃ። አልፈልግም እንደውም ያንተን ውለታ። እኔ በጣም በትክክል አውቃለሁ ምን አይነት ሰው እንደሆንክ። በቃ ይሄን ብቻ አስብ። ወደፊት ግን ከኔ ጋር ጥሩ ቀረቤታ አይኖረኝም። እንዳንተ አይነት ሰዎች መጥተዋል ሄደዋል። እዚህ ዓለም ላይ ምንም የተረፉ ነገር የለም። ምክንያት ቢሶች ብቻ ናቸው ያሉት። ዝጋው ስልኩ። አሁን ደግሞ አንቺ ምን ሆነሽ? ለምን ነው የፊትሽ የተንጠለጠለው? ተናገሪያ። እኔ ሂጄ ነበረ ወደ ውስጥ አትግቢ አሉኝ እኮ። እናም ደግሞ ለዚህ ነው ሂሳብሽ አልተከፈልም በሚል ሜምበርሺፕሽ ተሰርዟል አለው ናርሜን። እኔ እዚህ በጣም ብዙ ችግር ውስጥ ገብቼ አንቺ ደግሞ ስለ ሜምበርሺፕ ነው እንዴ? ጭንቅላቴን አታበላሽ። አንተ ስጠይቀኝ ነው አይነገርኩ። በቃ ተወሽ፣ ተረጋጋ። እሺ ቼቼክ ብሔራት የት ነው? ከትላንት ማታ ጀምሮ አላየሁትም። በጣም እያሳሰበኝ ነው። የት ሊሆን ይችላል? ቆይ እሱ ምን ነው? የሆነ ነገር ሆኖ ነው እንዴ? ቢናዝ መቤቴ ለምን እንደዚህ ታስቢያለሽ? ኧረ ደህና ነው። በሆነ ስራ ቢዚ ሆኖ ይሆናል። እማዬ እንደ አጋጣሚ እኛ አንቺን አስፈላጊ ነገር ልናናገርሽ ነው። ቢናስም በቤቴ አንቺ እኔን ታውቂኛለሽ አይደል? መጠጥ አልጠጣ፣ ቁማር አልጫወት፣ ፈጣሪ ምስጋና ይግባው። ምንም አይነት መጥፎ ልምድ የለኝም። እኔ ስራ ሰራለው፣ ጥሩ ገቢም አለኝ። አንድ ላይም ደግሞ እየተማርኩ ነው። ማለትም የወደፊት ህይወቴ ብሔራት ምን ሆነሃል ልጄ? ንገረኛ፣ ምን ሆነሃል? ወንድሜ ቶሎ ተናገር። ምንድን ነው? ምን ተፈጠረ? ለምን አትናገርም እንዴ? ምን ሆንክ? ብሔራት ተናገራ። በጣም መጥፎ ነገር ተፈጠረ። ምን ሆንክ? መኪና ገጨው። ምን አይነት መኪና? የቤተ መንግስቱ መኪና። እንኳን ደህና መጣችሁ። እስቲ ቡና ፊ ቶሎ በይ ደግሞ። እሺ ጥሩ፣ አሁን ይዤ እመጣለሁ። በጣም ብዙ ነገር ነው የገዛነው። አሁን ሁሉም በጣም ያምራል አይደል? በተለይ ደግሞ ይሄን ተመልከች እማዬ። በመጀመሪያ እይታ ነው በጣም የወደድኩት ይሄን ዲዛይን። በጣም አምሮብሻል፣ በአንቺ ላይ በጣም ደስ ይላል። አምሮብሻል፣ በጣም አምሮብሻል።
በጣም ጥሩ ነው። እንኳን ደህና መጣችሁላችሁ። እንዴት ነው? ዕቃ ገዛዛችሁ? በጣም አሪፍ ነበር። ራስ ተመልከት። አትሽ የት ነው ያለው? እጁ እንዴት ነው? ደህና ነው? አትሽ ደህና ነው? አትጨነቂ። ትንሽ ቁስል ነው፣ ደህና ይሆናል። ዛሬ እኔ ካምፕኒ ሄጄ ነበር እና በጣም ተገረምኩ ሰምቼ። ሁሉም ስለ ነዘር ነው እያወራ ያለው። መርጃን እና ነዘር በጣም እየተወራላቸው ነው። እኔ በጣም ቅር አለኝ። እንዴ እባክሽ እማዬ ምንም አትናገሪ፣ ምንም ዋጋ የለውም። ይሄ አቲሽ መቼም ምንም ሊያደርጉት አይችሉም፣ ምክንያቱም እሱ የነሱ የበላያቸው ነው። እኔ የሆነ ስራ አለብኝ፣ በቃ በኋላ እንገናኛለን። አላልኩሽም? ይፈራዋል፣ ከሱ ፊት ለፊት ምንም አይናገርም አላልኩሽም? እውነት በጣም የእሱ ጎን ሆኖ ሆኖ አስሌ አንዳንድ ጊዜ ምንድን ነው የምትሆኘው አንቺ? እፈሪ እንጂ። በጣም ደክሞኛል፣ እንደው ወደ ክፍሌ ሄጄ እረፍት አደርጋለሁ። ምን ነው ቅር አለህ እንዴ? እኔ ምንም መብት የለኝ እንዴ? ቅር የምሰኝበት ምን ሆነሃል እንዴ? ሙሉ መብት አለ እንጂ ጀማል። ግን ይህን አክል የሚያናድድ ነገር አስሊ ተይው በቃ። እኔ ምንም ማናገር አልፈልግም። አንተ ከዚያ ሴት ጎን እየቆምክ ነው፣ ያውም ከኔ ቅራኔ። ይሄ ነገር ምንም ግንኙነት የለውም። በቃ እኔ ያው ቅር ብሎኛል፣ ነገሩ አልቋል። በቃ ጀማል፣ እንደዚህ አይነት ባህሪም አታሳይ በእኔ ላይ ተረዳኝ እንጂ እኔን በላይ ደግሞ አትሽ እንደዚሁም ደግሞ ጀርባውን ሰጥቶኝ ቢያንስ እንኳን አንተ ከኔ ጎን አትሽ ምንም ጀርባውን አልሰጠሽም። እንደዚህ እንዲያደርግ አንቺ ነሽ ያስገደድሽው። ከጥላቻች ፊት ለፊት አንቺ ሌላ ምንም አይታይሽም። አሁን ደግሞ አንቺ እሱን በጥላቻ እይታ ሁሉንም አትይ። አስሊ እንደዚህ አታደርጊ። ይሄን ማድረግ አልነበረብሽም። እሺ አሁንም አንተ ተስፋ አለኝ ነው እንዲህ እያልክ ያለው? የኔ ነገር ምን ዋጋ አለው? ምንም ልዩነት አይመጣብሽ። እውነቱን ልበልህ ግን አሁን እኔ ይሄን ሁሉ ማየት አልችልም። እኔ ያችን ሴት ከአትሽ ጋር መኖሯ በጣም ትልቅ ችግር ውስጥ እየከተተኝ ነው። ቢሆንም ጥፋተኛው ደግሞ እኔ ልባል አሁንም። አሁን ንገረኝ፣ ጥፋቱ ማን ነው? እሷ ሐዘን እየጫነብኝ አይደል? የራስሽን ስሜት ለማረጋጋት ሞክሪ። አንቺ እንደዚህ አይነት ሴት እንዳልሆንሽ አውቃለሁ። ያቺ ሴት ደግሞ ምን ጥፋት የለባትም። አንቺ እስካሁን ምንም የማታውቂው ነገር አለ። ምን የተደበቀ ነገር አለ ለኔ? ይኸውልሽ ምንም መደበቅ አልፈልግም። ሁሌ እውነት ነው ለአንቺ ነግርሽ የምፈልገው እና እኔ እየታየኝ ያለው ደግሞ በጣም ይለያያል። እሺ አንቺ ከምታስቢው ትርጉም በራሴ ተርጓሚ አሊ ከድር አሊ ከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ትርጉም በራሴ ተርጓሚ አሊ ከድር። እኔ የሆነ ነገር ልናገር እፈልጋለሁ። አንተ የሆስፒታል ፕሮጀክት ለእኔ በጣም አስፈላጊ ነው። ነገሩ ደግሞ ስለ ገንዘብ አይደለም። የዚህ ፕሮጀክት የኔ ስምም ይበላሻል። ይህ ፕሮጀክት ከተበላሸ አስጠንቅቄ ነበር አይደለም እንዴ? ስለዚህ አንተ ራስ ተጠያቂ ነህ ለዚህ። እንደው እኔ እንኳን ባዶ ቼክም ሰጥቼ ነበር፣ አንተ እምቢ ብላ አለፍከው። አሁን ውጤቱን ያው እያየህ ነው። አንተ እንደዚህ በማድረግ እኔ ብቻ አይደለም እሸነፈው፣ አንተም የራስህን ጥቅም ታጣለህ። እናም ደግሞ አንተ እንደዚህ የምታደርግ ከሆነ
ከኔ ጋር መርጃንም ትከስራለች። ነዘር እባክህን፣ እኔ አሁን ሌላ ምንም ችግር አልፈልግም። እኔ እኮ ለሁላችንም ጥሩ ነገር ነው እያወራ ያለሁት። እንደውም እዚህ የሆነ መፍትሄ ፍለጋ ነው የመጣሁት። ምንም ከማድረግ በፊት በትክክል አስብበት አትሽ። አንድ መንገድ ጀርባ ብቻ ተከትሎ መሄድ አደጋ ነው። ስለዚህ ኢንቨስትመንቱ የተለያየ ቢሆን ጥሩ ነው። ቢያንስ እንኳን እኔ ጋር ዓላማ አለ። እሺ ቢያንስ እንኳን እንዳንተ የኔ መርከብ እየሰመጠች አይደለም። እንግዲያው ስለአንተ በጣም አስቸጋሪ ነው የሚሆነብህ። ነገር ግን በቶሎ አዲስ መንገድ ማግኘት አይቀርም። ተጠንቀቅ፣ መንገድህን እንዳትረሳ። አንተ መንገድ ፈልገህ እስክታገኝ ድረስ እኔ መድረሻዬ ላይ ደርሼ ታገኘኛለህ። አንዳንድ ጊዜ መጥፋት ራሱ ጥሩ እኮ ነው። ካለበለዚያ ህይወት ራሱ ደባር ይሆናል። ልክ እንዳንተ መንገዱ ለአንተ አድቬንቸር ሊሆንብህ ይችላል። ለእኔ ግን አድቬንቸር ራሱ ዓላማዬ ነው። እኔ መንገደኛ ነኝ። መንገዴ እንኳን ቢያልቅ መንገዴ እንደማያልቅ ወቅ በቃ እኔ ጋር በጣም አስቸኳይ ስራ አለብኝ። እውነቱ ግን ይሄ ነው። አንተ ራስ በጣም ትልቁ ጠላት ለራስ አንተ ነህ። በቶሎ ደግሞ መውደም አይቀርም። ብቻ ተመልከት፣ ታያለህ። አሁን ይህ ፕሮጀክት ሙሉ በሙሉ አላለቀም። እና ያለን ምን ማድረግ እንዳለብን። እንደዚሁም ጥያቄው ስብሰባ ነው የሚያስፈልገው። ልክ ስብሰባውን እንደጨረስኩ ያለውን ሁኔታ አሳውቅሻለሁ። እሺ፣ በቶሎ እንገናኛለን። በዚህ ሰዓት መጨረሻ በጣም መጥፎ ይሆናል። ምንም የምተርፍበትን መንገድ አልተውልህም። የጠዋቱ ጥያቄ አሁንም እንዳለ ነው። ያ ፕሮጀክት እኔ ፈልገዋለሁ ብለህ ከሆንሽ ጥያቄው ከማለቁ በፊት ቶሎ ብለሽ እሺ በይና ተስማሚ ከኔ ጋር። ምክንያቱም ከዛ ሰው ጋር ስራ እንድትሰሪ በጭራሽ አልፈቅድልሽም። ተስፋ አደርጋለሁ በቶሎ እንደሚገባሽ። እኔ ማድረግ የምፈልገውን ነገር አደርጋለሁ። ሄሎ የሰር እባክን በትክክል የሆነ ጥሩ ዜና አለኝ በለኝ። አባዬ ምንም ሊያደርግ አልቻለም። አንተም የመጨረሻ ተስፋዬ ነህ። ይቅርታ አድርግልኝ ሚስ መርጃን። እኔ ቢያንስ 4 ኢንቨስተሮችን አናግሬ ነበር። ከነሱ ውስጥ አንዳቸው ምንም ፍላጎት አላሳዩም። ሁለቱ ደግሞ በግልጽ ነው እምቢ ያሉኝ። በእኛ ዝርዝር ውስጥ ቀሪ ያሉ ሰዎች ደግሞ እንደሚሉት ከሆነ አቲሽ ከራን እዚህ ፕሮጀክት ላይ ፍላጎቱ ከሌለ እኛ ኢንቨስትመንት አናደርግም አሉ። ጥሩ እሺ፣ በቃ ሞክረህልኛል። ለሱ ደግሞ በጣም ነው የማመሰግነው። እሺ ለአንቺ ፕሮጀክቱ እንጂ ገንዘቡ አይደለም አስፈላጊው። መርጃን አንቺ እኔን አትረሽኝም አይደል? በጭራሽ። እኔ አንቺን እንዴት ልረሳሽ እችላለሁ? እኔ ቃል እገባልሻለሁ። እኔ አንቺን ሁሌ ማስታወስሻለሁ። አንቺ ንገሪኝ፣ አንቺም እኮ አትረሽኝም አይደል? አይ እኔማ በጭራሽ አልረሳሽም፣ ቃል እገባልሻለሁ። እንደዚህ ወደፊት ተራምጄማ ወደኋላ መመለስ የለብኝም። የሆነ መንገድ ማግኘት አለብኝ በቃ። እየሰማሁ ነው። ጥርጣሬ እውነት ነበር አቲሽ። ሄድርና መርጃን ሁሉም ቦታ ሄደዋል። ነገር ግን ሁሉም ሰው እምቢ አላቸው። ሁሉም ሰው ጋር እኔ ተስማምቻለሁ። ነገር ግን ነዘር እሱ ድርቅናውን ሊተው አልቻለም። ምናልባት ለዚህ ይሆናላ የወደፊት ሙሽራውን ስለነጠቅን ይሆናላ። ለምን እንደዚህ ታየኛለህ? እውነቴን እኮ ነው እያልኩ ያለሁት። ያሳዝናል፣ ግን እውነቱ ነው። ሁሉም ሰው ያውቃል። ስምምነቱ መጀመሪያ ነዘር እንደተስማማ ከዛ በሰዓቱ መተህ መርጃንን ከሱ ነጠቀው። ይሄን ረስተው ይልቃውን ድጋሚ እንዳትቀሰቅስ። ይሄን
አሁን ሚስቴ ናት እሷ። ጥሩ እሺ፣ ካሁን በኋላ ስለዚህ ጉዳይ አላወራም። ነገር ግን መታገስ ስላቃተኝ ነው። ይሄ ውሸት አልነበረም። እሺ ንገረኝ፣ ይህን ሰው ለምን እንደዚህ ያክል ሙጭጭ ያልክበት? የኛ ብቀላችን እኮ ይድር ነበር። የጠዋት ጥያቄ አሁንም እንዳለ ነው። እኔ ያን ፕሮጀክት ፈልጋለሁ ብለህ ከሆንሽ ጥያቄው ከማለቁ በፊት ተስማሚ። የነዘር ስም እንደሰማ ደም ይፈላል ወንድሜ። ይሄ ደግሞ በብርና በፕሮጀክት ጉዳይ ደግሞ አይመስለኝም። ምን ለማለት ነው የፈለግከው? ምን ለማለት እንደፈለኩ በትክክል ገብቶሃል አንተ። እኔ በቃ ያን እውነት እየነገርኩ ነው፣ አንተ ልታውቁ ያልቻልከው። የትኛው ነገር ነው ደግሞ እኔ ያልታወቀኝ? እዚህ ልብ ውስጥ እንደ እሳት እየተቃጠለ ያለውን ስሜትህን እዚህ ልብ ውስጥ እንደ እሳት እየተቃጠለ ያለውን ስሜትህን የዚህ ንዴትህ ሁሉም ምክንያቱ ደግሞ ይሄ ስሜት ነው። እሺ በመርጃን የተነሳ ነዘርን በጣም ቀንተህበታል። አንተ ነዘር ወደ መርጃን እንዲቀርብ በጭራሽ አትፈልግም። አንተ ነዘር መርጃንን እንዲቀርባት በጭራሽ አትፈልግም። የመርጃንን መንገድ የትኛውም ጊዜ እንዳያመልጣችሁ የምትፈልጉ ከሆነ አሁኑኑ ሰብስክራይብ አድርጉና የደወል ምልክቱን ይጫኑ። አዲሱ ኤፒሶድ ደግሞ ኖቲፊኬሽን እንዲደርሳችሁ ደወሉን ምልክቱን ይጫኑ። አንቺ እዚህ የምትሰሪያለሽ? አንተን ለማናገር ነው የመጣሁት። ስለ አንተ ጥያቄ ጉዳይ አስቤበት ነበር። በቃ ይሄ ነው። ይሄን ለማለት ነው የመጣሽው? ሌላ ምን ከኔ የጠበቅከው ነገር አለ ታዲያ? ነገሮች ለሆስፒታሉ ነው። ምን ነው ማንኳኳት? ማንም ሰው አላስተማረሽም እንዴ? ሁሉንም ማወቅ ትፈልጊያለሽ አይደል? አንቺ ግን ምንም አይነት ነገር ግን ልታውቂ እንደማትችል ነው የምነግርሽ። ከበር ጀርባ ማዳመጥሽን አቁሚ። እኔ ምንም ቆሜ የሰማሁት ነገር የለም። ላናግርህ ነው የመጣሁት በቃ። ነገር ግን እረሳለሁ አንተን ማናገር ከጥቅም ውጭ እንደሆነ። ስሜት እዚህ ልብ ውስጥ እንደ እሳት እየተቃጠለ ያለው የዛ ንዴት ሁሉም ምክንያት ደግሞ ይሄ ስሜትህ ነው። አንተ ነዘር ወደ መርጃን እንዲቀርብ በጭራሽ አትፈልግም። መናገር የምትፈልጊም ቶሎ ተናገሪ፣ በኋላ ነው የምናገረህ።
ስትረጋጋ ተረጋግቻለሁ። ፊትህን አይተዋል ለመሆኑ የራስህን? እሺ ጥሩ በቃ ተናገሪ። የሆስፒታሉ ፕሮጀክት ለእኔ በጣም አስፈላጊ ነው። ምክንያቱም ከድሮ ቃሌ ጋር የተገናኘ ነው። ለሰው የገባሁት ቃል አውቃለሁ። ያንተ ንዴት በጣም ብዙ ነው። ነገር ግን ይህ ፕሮጀክት ለእኔ በጣም ውድ ነው። እንዴት ብዬ ከንዴት ጀርባ ደግሞ እንዲቀበር አልፈልግም። እኔ ይህን ፕሮጀክት የጀመርኩ ጊዜ ያኔ ዓላማዬ ቃሉን ለመወጣት ብቻ አልነበረም፣ አንተንም ለመላቀቅ ጭምር ነበር። አንድ ቀን ደግሞ አንተን ያው እላቀቅሃለሁ። ነገር ግን እስከዛው ድረስ ይህን ፕሮጀክት ደግሞ እንዲቆምብኝ አልፈልግም። ስለዚህ ያንተን ጥያቄ በቃ ተቀብያለሁ። ቅድመ ሁኔታዎችን ታስታውሻለሽ? በዚህ ፕሮጀክት ምንም አይነት ፋይናንሽል ትርፍ አታገኝም አውቃለሁ። በእርግጥ በዚህ ሰዓት ገንዘብ አያስፈልገኝም። ነገር ግን አንዳንድ ነገሮች ከገንዘብ በላይ ደግሞ በጣም ውድ ናቸው። በቃ ይህን ብቻ ነው መናገር የፈለኩት። እኔ ይህን ፕሮጀክት የጀመርኩ ጊዜ ያኔ ዓላማዬ ቃል ለመወጣት ብቻ አልነበረም፣ አንተን ለመላቀቅም ጭምር ነው። አንድ ቀን ደግሞ እላቀቅሃለሁ አንተን። ነገር ግን እስከዛው ደግሞ ይህን ፕሮጀክት እንዲቆምብኝ አልፈልግም። እኛ ጋር ምንድን ነው እንደዚህ እየተፈጠረ ያለው? ማዬ አትጨነቂ፣ አንቺን መጀመሪያው ክፍያ ከፍለን ይህንም እንከፍላለን፣ እንቆጣጠራለን። አዎ እውነትሽን ነው እያልሽ ያለሽው። ቢያንስ እንኳን እዳችን እንኳን ተቃሏል። መኪናውንም እንደምን እንዲስተካከል እናደርጋለን። አሁን እናስተካክላለን። አዎ ቤራት እናደርጋለን አይደል? የኔን ነገር ለምን መልስ አትሰጠኝም? ወንድሜ መሊክ ተናገሩ እንጂ ምን ነው ሌላ ነገር አለ እንዴ? ለምን አትናገርም አንተ? በእርግጥ ቤራት ራሱ ሊናገር ፈልጎ ነበር ለእናንተ ግን ምን ቤራት ይኸውልህ የኔ ልጅ ሌላ ነገር ካለ አሁኑኑ በዚህ ሰዓት ንገረኝ። ልቤ ሌላ ድንጋጤ መታገስ አይችልም። የሆነ ነገር እንዳልሆነ እኔ ተናገር። ንግግራችን ያው ሳያልቅ ነው ያለቀው። በእኔና በእሷ መሃል ምንም ነገር ሊፈጠር አይችልም። አንተ ልትናገር የፈለግከው ምክንያት ጠቅላላ ምንም ይሁን እኔ ከእሷ ጋር ምንም አይነት የሚገናኝ ቅናት የለብኝም። አንድ ዓላማ አለን እኛ። ልቤ ላይ እሳት ነበልባል እንደተነሳ ነው አንተ እየነገርከኝ ያለው። እኔ ጋ ያለው ስንጥቅ ነው። የጠላት እሳት ስንጥቅ። በጣም ትልቁ ጠላቴ የእሱ ሴት ልጅ መሆኗን ደግሞ አትርሳ። የኛ የህይወታችን አንድ ዓላማ ብቻ፣ ያው መበቀል። በእኔ አይን አንድ መጠቀሚያ መሳሪያ ናት። ዛሬ ነው። በቀሉ ሲያልቅ እልም ይላል። ይህን ነገር እስከ መጨረሻው አስታውስ። ጥሩ እሺ ወንድሜ፣ ይሄ አንተ ነገር በቃ በአንተ ቦታ ግን አንተ እኔን ታውቀኛለህ። እኔ ሁሌም እውነት ነው የምናገርህ ለአንተ። እኔ ደግሞ እየነገርኩ ነው። ያንተ እውነት ልክ አይደለም ነው እያልኩ ያሉት። ጥሩ እንግዲያውስ
ልመንሽ አንተ ያልከኝን። እሺ አሁን ሂድ በቃ። ጀማል አቤት እማዬ። አንተና አቲሽ ንግግራችሁን ስሰማ ነበር። ምንድን ነው የተፈጠረው? ምን እያለ ነበር አቲሽ? በመርጃን ጉዳይ ላይ ነበር ሲናገር ነበር። ኦሆ ምንድን ነው እንደዚህ የምታስቢ? ሁለት ወንድማማቾች ስለ መርጃን ጉዳይ ብቻ የምናወራ መስሎሽ ነው? ታውቂያለሽ እኔ እንደማልወድ። እንዲሁ ወደዛ ያለውን ነገር ነው የምናወራ። ተሳስተሃል። እኔ እኮ ስለ አቲሽ ብቻ እንደው አሳስበኝ ነው። እኛ እሱን መርዳት ምንችል ከሆነ መርዳት አለብን ለማለት ነው። ታዲያ ይህን ነገር ሂጂና አቲሽን አናግረው። እኔን ሳይሆን አንቺ ታውቂያለሽ እኔ የማንም ሰው ሚስጥር እንደዚህ በግልጽ አላወጣም። ይህን ነገር ሁሉም ሰው ባህሪን ያውቃል። ብቻ አንቺ እንደዚህ እንደሆነ ተረጂ። ይህን ነገር በእኛ መሃል ምን እንዳልተፈጠረ አድርገሽ ይልቅ ምን ላርግ? ይህን ምስኪን ልጄን ጠላት ለሁሉም ነገር ዝግጁ ይሆናል። ይሄ ደግሞ ስለ ክብር ያወራል አይደል? አንተ ምን ታውቃለህ? አንዳንድ ጊዜ ይሄ ምስኪንነት ነው ሰው ሊያወድመው የሚችል። ሌላም ነገር ካለ ነገረኛ። የኔ ሞት ያው በአንተ እጅ መሆኑ መች ይቀራል? አሁኑ ብትገለኝ ይሻላል። አንተም ሰላም ታገኛለህ። እኔም እማዬ እባክሽን ትንሽ ውሃ ጠጪ። እንደዚህ አድርጊ፣ መርዝ አጠጪ። ውሃ ምን ዋጋ አለው ብለሽ ፈጣሪ አንተ የሰራኸውን ይበቀለህ። ዕዳችንን ሳንከፍል አንተ መኪናውን ማበላሸ። የካራይን መኪና እንዴ ታክሲ አድርገን እነሱ ቢያውቁ ደግሞ እኛ ላይ ምን እንደሚያደርሱብን አላውቅም። እማየውን አትረበሽ እባክሽን። አንቺ ነች የፈራው ነው። አንድ ነገር እንዳትሆኝ ወንድሜ። እንዴ ለምን እንደዚህ ያስፈለገ እንደዚህ ማድረግ እንዴ? በቃ ሸቴ እማዬ ለምን እንደምታነሳሻት ምን የሆነ ነገር እንዳትሆን እማዬ። አበዛሽ ወንድሜ። ጥፋታን ታጥፍተህ ደግሞ በእኔ ታሰብባለህ። ስማኝ፣ የአንተ ጭንቅላት ልክ አይደለም እንዴ? ቆይ እንዴ እማዬ፣ እኔ እኮ የልጅነት ጓደኛዬን ነበር ያመንኩት። እኔ ምን አውቅ ነበር የአሳፋሪ እኔ እንደሚክደኝ? እኔ ምን አጠፋሁ ታዲያ? ነገር ግን እኔ ተስፋ ሳልቆርጥ ያው ተጨማሪ ስራ ጀመርኩ። ቢሆንም ግን ለማስተካከል የሚሞክረውን ያክል ይበላሽብኛል። ራስህ ሰምጠህ እኛንም ይዘህ ትሰምጣለህ። እስቲ ይህን ንገረኝ፣ ከዚህ ሁሉ እንዴት እንውጣ? የባንክ ሰዎች በማንኛውም ሰዓት መጥተው በር ማንኳኳታቸው አይቀርም ለገንዘብ። እናም ደግሞ አቲሽ ወይም ደግሞ ያቺ ሴትዮ ካወቀሽ በቶሎ ከቤት ነው የምታባረን። እማዬ እባክሽን ዝም በይ፣ አትረበሺ። ቢና ስመቤቴ አትጨነቂ፣ የሆነ መንገድ እናገኛለን። ይሄ ጉዳይ በእርግጠኝነት እንፈተዋለን። አዎ ሰማሽ አይደል? እንፈተዋለን። አዎ የሆነ መንገድ እናወጣለን። እንዴት ነው? ምን አይነት መንገድ ነው የምናገኘው? सदियां गुजर जाती हैं लेकिन कुछ भी नहीं बदलता। ረጅም ጊዜ ያልፋል ግን ምንም ነገር አይቀየርም። ने भी यही किया था। በዛ ሰዓት ያለችውም ሴት ደግሞ እንደዚህ ነበር ያደረገችው። सही हो रहा है। ዛሬም ደግሞ እንደዚህ ነው እየተፈጠረ ያለው። ምንም ነገር አልተቀየረም። और जाने कब तक አላቅም ብቻ እስከ መቼ ደግሞ እስከ መቼ ይሄ ሁሉ እንደዚህ እንደሚካሄድ። መርጃን मैंने प्रोजेक्ट में कुछ चेंजेस के बारे में सोचा है। ፕሮጀክቱ ላይ ስለተቀየረ ጉዳይ ሰማሁ። नज़ीर በጣም ትወጂዋለሽ ነዚር። बात बताना चाहती थी मैं। እንደውም የሆነ ነገር ልነግርህ ነበር። አንተ मैंने कंपनी वापस ज्वाइन कर ली। ካምፓኒውን መልሼ ያው ስራ አልጀምርበትም። फॉर्चुनेटली हम साथ में काम नहीं कर पाएंगे। እንዳለመታደሉ ነው። ካሁን በኋላ አንድ ላይ ስራ እንሰራለን። जानती हूँ कि ये सब कुछ बहुत አውቃለሁ። अचानक चाहती हूँ मैं। ይሄ ሁሉ በድንገት ስለሆነ በጣም ይቅርታ አድርግልኝ። ይገባኛል። እኔ እንደዚሁም መሆኑ መች ቀረ። ይሄ हो रहा है उसमें तुम्हारा कोई कसूर नहीं। በአንቺ ውስጥ እየተፈጠረ ያለው ደግሞ የአንቺ ጥፋት አይደለም። हद है, ये फिर से पिटना। በጣም በዛ። ድጋሚ መቀጥቀጥ ነው እንደ የፈለገው? ቆይ जानती हूँ कि तुम्हारा गुस्सा बहुत አውቃለሁ። ያንተ ንዴት በጣም ብዙ ነው። ज्यादा
ነገር ግን ይሄ ፕሮጀክት ለኔ በጣም ውድ ስለሆነ उन्होंने नहीं दे सकती ካንተ ንዴት ስር እንዲቀበር አልፈልግም प्रोजेक्ट शुरू किया था እኔ ይህን ፕሮጀክት የጀመርኩ ጊዜ नहीं था ያኔ ዓላማዬ ቃልን መወጣት ብቻ አልነበረም ካንተ መላቀቅም ጭምር ነበር उस धोखेबाज पे भरोसा करना बेवकूफी है ያን ከሃዲ ማመን ሞኝነት ነው እሺ चाहे वो कुछ भी कहता रहे उस पे यकीन मत करना ምንም ይበልሽ እሱን ባታምኚው ጥሩ ነው ये बात तुम अच्छी तरह जानती हो उसका जब दिल करता ይህን ነገር ደግሞ በትክክል ታውቂያለሽ እሱ በፈለገ ሰዓት ደግሞ ስራውን ያበላሸው निकलो वरना मैं तुम्हें बाहर फेंकवा दूंगा ውጣ ሄድ ካለበለዚያ ውጭ ነው ማስጥለህ ምንድን ነው የምታስበው ቆይ አንተ ግን और वापस ले लिया መጀመሪያ ፕሮጀክቱን ሰረዝ ከዛ በኋላ መልሰህ ወሰድክ ምንድን ነው ቀልዱ ልክ መሰለኝን አደረግኩ በቃ እኔ मेरी बीवी अब कंपनी वापस आ चुकी है የኔ ሚስታውን ወደ ካምፓኒ ተመልሳ ገብታለች और अब से वो सिर्फ और ካሁን በኋላ ደግሞ करेगी ከኔ ጋር ብቻ ነው ስራ የምትሰራው ያንተ ድራማውን አብቅቶለታል ከኔ አይን ፊት ለፊት አሁን መምጣትህን አቁም अब भी वक्त አየሽ አይደል ምንም የተበላሸ ነገር የለም አሁን ነው ሰዓቱ በቃ ብያለሁ አሁን इसलिए तुम भी अपना वक्त जाया मत करो አንተም ጊዜን ባታባክን ጥሩ ነው इस बार नहीं छोड़ूंगा तुझे በዚህ ሰዓት ግን እኔ በጭራሽ አልለቅህም हेलो ሄሎ अपना सबसे भरोसेमंद आदमी भेजो जो በጣም የሚታመኑ ሰዎቻችሁን ላኩ ሁሉንም ስራ እንዳለ መጨረስ የሚችሉ तुम्हें लोगों से बदतमीजी करना बहुत पसंद है ना አንተ ከሰዎች ጋር እንደዚህ መባለግ በጣም ደስ ይላል እንዴ ሰዎችን ልክ እንደዛ ነው የምቀርበው እሺ मैं तुम्हें የሚገባቸውን ያክል አይሆንም እኔ ምንም ልረዳ አልችልም अंदर ऐसी नफरत है जो मैंने किसी और में नहीं ከአንተ ውስጥ የናክል ጥላቻ አለ በሌላ ሰው ላይ ያላየሁት በሁሉም ነገር ከሁሉም ሰው ላይ አንተ የምትፈልገውን ሁሉ አገኘህ አሁን ሌላ ምን ፈለግ देखिए क्या नहीं है ሁሉም ነገር በአንተ መሰረት ምን ያልሆነ ነገር አለ कुछ नहीं ሁሉም ነገር አይደለም तुम अब भी उस आदमी से मिलती हो और उससे बात करती አንቺ አሁንም ያን ሰው ትገናኘዋለሽ ታናግሪዋለሽ हो मगर तुम እኔ ተይው አልኩሽ ልቀቂው አልኩሽ ግን አንቺ ልትለቂው አልቻልሽም जैसे जीना है जियो जो करना መኖር የምትፈልጊውን ያክል ኑሪ ማድረግ የምትፈልጊውን ሁሉ አድርጊ शायद मेरी जिंदगी का यही इम्तिहान है ምናልባት የኔ ህይወቴ ነው ፈተናዬ በቃ कोशिश कर रही हूँ አንተን ለመረዳት እየሞከርኩ ያለሁት वो मैं कर सकती हूँ እኔ የምፈልገው ማድረግ የምችል ከሆነ दस्ती क्या है ታዲያ ይሄ ማስገደድ ምን ይሉታል ደደብ काफी बेहतर लग रही हो तुम बहुत शुक्रिया በጣም የተሻለሽ ትመስያለሽ አመሰግናለሁ ሚስ መርጃን የሆነ ነገር ጠይቀሽ ፈልጌ ነበር ቤዝመንት ውስጥ ያሉ ሁሉም እቃዎች የት ነው የተቀመጡት स्टोर रूम में रखवा दी ሙዘየን እመቤቴ ስቶር ሩም ውስጥ እንዲቀመጥ አድርጋለች ठीक है ጥሩ እሺ तुम ठीक तो हो ना ደህና ነሽ ግን አይደል አንቺ बीमार तो नहीं हो ጤንነትሽ አሁን ደህና ነው አይደል አልታመምሽም አይደል አይ ደህና ነኝ ती हूँ स्टोर रूम में እኔ ከአንቺ ጋር ሄዳለሁ ስቶር ሩም እንደው जी बिल्कुल मैं ठीक हूँ እርግጠኛ ነሽ አዎ በትክክል ደህና ነኝ ጥሩ እንግዲያውስ हमने मुज़य्यन खातून से कहा था कि यहाँ እኛ चीजें ሙዘየን እመቤቴን ተናግረናት ነበር ነገራቶች ይበላሻሉ ብለን ግን እሷ ምንም ልትሰማን አልቻለችም ይሄ ፎቶ እውነት ተበላሽቷል मिस मरजान अगर आपको कुछ और नहीं ሚስ चाहिए መርጃን አንቺ ሌላ ምን የምትፈልጊው ነገር ከሌለ ልሂድ እሺ ጥሩ መሄድ ትችያለሽ እረፍት አድርጊ ሂጂና
क्या छुपा रही हो तुम? ምንድን ነው የደበቅሽው ደግሞ? ምንም አይደለም። छुपा रही हो दिखाओ मुझे। नहीं दिख የደበቅሽውን አሳይ ለኔ። አላሳየህም። हाँ ठीक है कोशिश እንግዲያውስ ራሴ ወስዳለሁ። ጥሩ እሺ ሞክራ። मेरे बचपन का दोस्त है ये। የልጅነት ጓደኛዬ ነው ይሄ። ये फोटो किस दिन की है मुझे ये भी याद है। ይሄ ፎቶ የመቼ እንደሆነ ራሱ አስታውሳለሁ። उस दिन कितना खेले थे हम, कितना मजा आया था। የዛን ቀን በጣም ተጫውተን ነበር። በጣም ደስ ብሎን ነበር። बच्चों सीधे खड़े हो जाओ। ልጆች በስርዓቱ ቁሙ። ፎቶ እኩል ትነሱ ነው። सब करीब हो जाओ एक दूसरे के। ተስተካከሉ። ሁላችሁም ተቀራረቡ። हिलना मत। አትንቀሳቀሱ። ተው፣ አትንቀሳቀሱ። मैं हमेशा इन लम्हों को याद करती हूँ। ሁሌ እነዚህን ጊዜያቶች አስታውሳቸዋለሁ። मेरी जिंदगी की सबसे सच्ची हंसी थी। የኔ ህይወቴ በጣም ደስ የሚል ቀናት ነበር። खासकर एलूल। በተለይ ኤልኡል थी उसकी। በጣም ቆንጅዬ ፈገግታ ነበራት እሷ። और कुछ नहीं याद। ሌላ ምንም ማስታወሰው ነገር የለም። छोटी हुआ करती थी मैं। በዛ ሰዓት በጣም ህፃን ነበር። मगर शायद ये दोनों मेरे लिए बहुत अहम है। ነገር ግን ምናልባት እነዚህ ሁለቱ ለእኔ በጣም አስፈላጊ ናቸው። शायद मैं इन दोनों की यादों से कभी आजाद नहीं। ምናልባትም इस- ከሁለቱ ትዝታ መቼም የምፋታ አይመስለኝም። ለዚህ ነው ሁሌ በእኔ ውስጥ በህይወት የሚኖሩት። काश के दोनों भी यहाँ होते। ምን አለ ሁለቱ በዚህ ሰዓት እዚህ ቢሆኑ እና ልክ እንደዚሁ ፈገግ ብንል ብንስቅ። ትርጉም በራሴ ተርጓሚ አሊከድር አሊከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በተጨማሪም ትርጉም በራሴ አሊከድር ቲክቶክ እና ትርጉም በራሴ አሊከድር ቴሌግራም እንደ አማራጭ ሰብስክራይብ እና ፎሎ እያደረጋችሁ የሚለቀቁ ስራዎችን ይከታተሉ። मरजान मरजान መርጃን መርጃን मरजान መርጃን मरजान तुम ठीक तो हो ना? መርጃን ደህና ነሽ አይደል? मरजान
መርጃን መርጃን፣ ልጄ ምን ሆንሽ? እስቲ ሂጂ ያለ ልጄን ደግሞ ምን አደረጋት? እስቲ ወደ ውስጥ ይዘሻት ግቢ። ሁልጊዜ ከነዚህ ጋር አትጫወች ይላት ነበረች፣ ግን አትሰማም። ማን ነው እንደዚህ ያደረጋት? ልጄን ምንድን ነው ያደረጋችኋት? መልስ ስጠኝ። አሁን አሳያችኋለሁ። ይሄ ነው የሚገባችሁ እናንተ። እንዴት ብትዳፈሩ ነው ልጄን? ተናገሩ። ልጄን ራቅ በሏት አላልኳችሁ? कहाँ जा रहे हो? क्या हुआ? የት ነው የምትሄደው? ምን ሆነሃል? መርጃን ልጄ ወደ ኋላ እስቲ። ልጄን ምንድን ነው ያደረግ? ማን ነው እንደዚህ ያደረገ? መልስ ስጡ። ህይወታችሁ ነው ማጠፋችሁ። ይሄ ነው ልዩነታችን በአንተ ላይና በእኔ ላይ። አንቺ ደስታ ብለሽ የምታስቢያቸው ለእኔ ቁስል ናቸው። እሺ ልዩነታችን ይሄ ነው በአንቺና በእኔ። अगर मेरे पास इस दुनिया में कुछ भी ना बचे እኔ ጋር እዚህ ዓለም ላይ ምንም ነገር እንኳን ባይተርፍ तब भी मैं तुम्हें नहीं छोड़ूंगा हैदर। ያንን ቢሆን አንተን አለቅህም። እሺ ሄደር፣ तुमने मेरा बचपन छीन लिया, አንተ ልጅነቴን ነጥቀኸኛል፣ मेरी बहन छीन ली मुझसे। እህቴንም ነጥቀኸኛል ከኔ። हाय, मैं बहुत አቤት አቤት፣ በጣም ደከመኝ። हुआ है। दरवाजा ስራው አሁን ነው ያለቀው። भाई በሩን ለምን አዘጊም ታዲያ? ወንድሜ ይመጣላ። बैरात में पहले ही गुस्से में हो, एक लफ्ज नहीं बोलना। በራት መጀመሪያም ተናድጃለሁ። አንድ ቃል እንዳትተነፍስ ठीक है अम्मी, नहीं भूलूंगा। እሺ? ጥሩ ማየ፣ አልናገርም። अम्मी እማዬ፣ भाई के साथ ऐसे बात मत करें। भाई अंदर ወንድሜን እንደዚህ አታናግሪው። ወንድሜ ከውስጡ በጣም አዝኗል። እሱ ያደረገው ትምህርቱን ማግኘት መቻል አለበት። कसम से मैं सोच सोच के እምልልሻለሁ፣ ठीक कैसे እኔ እያሰብኩ በጣም ተሰላቸው። እንዴት ነው ሊስተካከል የሚችለው ሁሉ? अम्मी እማዬ፣ सब ठीक हो जाएगा। ሁሉም ይስተካከላል። እንዴት ነው የሚስተካከለው? እስቲ ንገሪኝ። मैं कॉफी बना कर लाती हूँ। እኔ ለአንቺ ቡና አፍልቼ ላምጣልሽ። ድካሙ ይለቅሻል። सोचकर वैसे ተይ ተይ፣ አልጠጣም። እያሰብኩ እንደዚሁም ደግሞ እንቅልፌ ራሱ በሯል። लाती हूँ। እንቅልፌ እንደገና ደግሞ አበላሸት አልፈልግም። ደስ ይልሻል፣ እባክሽን ላፍላልሽ። ቼክ टेंशन से कहीं वो बीमार तो नहीं होगा। ओ मेरी እንደዚህ ተጨንቆ እንዳይታመም። ወይኔ እኔ ውድ እናቴ፣ ስለኛ መጥፎውንም አታስቢም። ሁሉም ይስተካከላል፣ አታስቢ። በቃ ብዙ አታስቢ አንቺ። እሺ बना कर लाती हूँ। ठीक है बना। በቃ ቡና አፍልቼ ላምጣልሽ። እሺ ጥሩ፣ አፍይልኝ። मैं जानती हूँ अभी मेरा वक्त नहीं आया है, እኔ ያውቃለሁ አሁን የኔ ጊዜ አልደረሰም። मगर बहुत जल्द जब हम इस भाग दौड़ से ነገ ግን በቶሎ तो सब- ከዚህ ሩጫ ራቅ ስንል ሁሉም ልክ እንደ መጀመሪያ ይሆናል። और फिर हमारे दरमियान कोई नहीं आ सकेगा देखना। ከዛ በኋላ በእኛ መሃል ማንም ሰው ሊገባ አይችልም። ታያለን። आतिश मेरा था, አቲሽ የኔ ነበር፣ मेरा ही रहेगा। እናም የኔ ሆኖ ነው የሚኖረው። लोग कहते हैं बुढ़ापा जालिम होता है ሰዎች እንዲህ ይላሉ፣ እርጅና በጣም መጥፎ ነው ይላሉ። और सारे गीत जवानी के होते हैं।
ሁሉም ዘፈንና እንጉርጉሮ ለወጣቶች ብቻ ነው ይባላል። ግን እነዛ ሽማግሌዎች ስሜትና ምኞታቸው የሚነጠቀባቸው साफ सोचते हैं और እነሱ ናቸው በጣም የሚያስቡት እና የስሜታቸው ባሪያ ሳይሆኑ ትክክለኛ ውሳኔ የሚወስኑት። जवानी के नशे में मुझे नजरअंदाज ትንሽ በወጣትነት ሰክሮ እኔን ዝም ብሎ ይዘጋኛል እና በድርቅናው እዛው ደርቆ ቀርቷል። क्योंकि जिस रास्ते पर वो चल रहा है ना ምክንያቱም እሱ እየተራመደበት እየተጓዘበት ያለው መንገድ का देगा እሱ የሆነ ቀን በትክክል ይጥለዋል። ታያለሽ። हो जाए ስጋቴ ምንድን ነው? እኛም እንዳንከስር በሱ አማካኝነት። እውነት ብለሻል። እሺ እማዬ። लेकिन उसे क्या फर्क पड़ता है? ነገር ግን ምን ልዩነት አለበት? እሱ እኮ ፍቅሩን አግኝቷል። लेकिन उसे क्या फर्क पड़ता है? ነገር ግን እሱ ምን ልዩነት አለበት? እሱ እኮ ፍቅሩን አግኝቷል። तुम ठीक हो ना? ደህና ነህ አይደል አንተ? አዎ ደህና ነኝ። हॉस्पिटल का नाम የሆስፒታሉ ስም एलूल क्यों? ኤሉል ለምን አልሽው? वो जो फोटो दिखाई थी ያሳየው ፎቶ ላይ የጓደኞቼ वो खूबसूरत मुस्कुराहट वाली लड़की एलूल ያቺ ቆንጅየዋ ፈገግታ አላት ያልኩ ኤሉል ነበረች። नाम पर रखना የሆስፒታሉን ስም በልጅነት ጓደኛሽ ስም ማውጣት ነው የፈለግሽው? क्यों? ለምን? मुझे नहीं मालूम। እኔን አላቅም። मैं बचपन में बिल्कुल अकेली थी। በልጅነቴ እኔ በጣም ብቻዬን ነበርኩ። ሁሌ እኔን ዝም ብሎ ይቆጣጠሩኝ ነበር። उस वक्त वही मेरे पास आई थी। በዛ ሰዓት እሷ ነበረች እኔ ጋር የመጣችው और बचपन में हमने एक दूसरे से वादा किया था እናም በልጅነታችን ቃል ተግባብተናል እሷና እኔ नहीं भूलेंगे। መቼም ቢሆን እርስ በርሳችን እንደማንረሳሳ። शायद इसीलिए और इसके अलावा ምናልባት ለዚህ ይሆናል እና ከዚህ ውጭ ሌላ ምን ምክንያት ሊኖር እንደሚችል ምንም አላቅም። በጭራሽ ምንም የሚታወቀኝም ነገር የለም። ነገር ግን እየሆነ ያለው እንደዚህ ይመስለኛል። በቃ ከእድሌ ጋር ስለተገናኘ ይሆናል። ምናልባት ለዚህ ይሆናል ይሄ እየሆነ ያለው። አሁን የት ነው ያለችው ኤሉል? बाबा कहते थे कि वो लोग जा रहे हैं। አባዬ እንዳለው ከሆነ ሄደዋል አለኝ። वो अपने ग्रैंड पेरेंट्स के पास जा रहे हैं और वापस नहीं आएंगे। አያቶቻቸው ጋር ሄደዋል ተመልሰው አይመጡም አለኝ እና ከዛን ጊዜ ጀምሮ ተመልሰው መጥቶ ያውቁ። क्योंकि तुम्हारे እንዴት ተመልሳ ትምጣ? ምክንያቱም ባንቺ አባት የተነሳ እኮ ነው የሞተችው። मैं मिस करती हूँ। እኔ ሁሌ በጣም ነው የሚናፍቁኝ። एलूल मुझे साफ याद है ኤሉል እኔ በግልጽ ትዝ ትለኛለች። मगर उस लड़के का नाम मैं भूल गई हूँ। ነገር ግን የዛን ልጅ ስም ግን ረሳሁት። ምናልባት माहिर कादिर ማሄር उसका। ቃዲር እንደዚህ አይነት ስም ነበረ የነበረው። लेकिन मैं तुम्हें कभी नहीं भूला। ነገር ግን እኔ መቼም ቢሆን አልረሳሁሽም። በሄድር የተነሳ ትርጉም በራሴ ተርጓሚ አሊከድር @አሊከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በተጨማሪም ትርጉም በራሴ አሊከድር ቲክቶክ እና ትርጉም በራሴ አሊከድር ቴሌግራም ቻናሎች አሉ። እንደየአማራጭ ፎሎ እና ሰብስክራይብ እያደረጋችሁ የሚለቀቁ ስራዎችን ይከታተሉ። ትርጉም በራሴ ተርጓሚ አሊከድር